እዚህ ምድር ላይ ብዙ ሰው ከሚፈራው ነገር ትልቁ ብዬ ነው የማስበው ሲሞክር መታየትን ነው። ከዛ ደግሞ ፌል ማድረግን መሞከርን አይደለም የሚፈራው ሰው ሲሞክር መታየቱን ነው። ወይንም ፌል ማድረግን አይደለም መውደቅን አይደለም ብዙ ሰው የሚፈራው መታየትን ነው ሲወድቅ። ብዙ ሰው በቃ ብዙ ማይጣጣር የተቀባባ ፖሊሽድ የሆነ የጨረሰ ግሬት የተባለ ስትራግሉን ጥረቱን ማሳየት አይፈልግም። የሂውመን ኔቸር ነው ብዬ ነው የማምነው። እኔም እንደዛው ነኝ። ሁላችንም ስንጥር መታየትን ስንወድቅ መታየትን መጋፈጥ ከጀመርን ምንም ነገር አያቆመን። ሰው ምን አለኝ በወድቅስ አካምፕሊሽ ባላረግስ ይሄን ነገር የሚለው ነገር ነው ብዙ ሰው የጎተተው ወደኋላ። ይሄ ማስትሪ የሚባለው ነገር በቃ የሆነ ነገር ላይ ማስተር ማድረግ ራስን ከማዋረድ ነው የሚጀምረው። ብዙ ሰው ራሱን ማዋረድ ስለሚፈራ ነው ብዙ ነገር የማይጀምረው። ምን መጀመር እንዳለበት ያውቃል ወይንም ሰነፍ ሆኖ አይደለም። ይሄ ፉሊሽ የሚባለውን ነገር ኢጓችን አይፈቅድልንም እንደዛ ሆነ መታየት። የዛኔ በቃ ያለንን አቅም ፖቴንሻላችን እንደብቀዋለን። ትዕግስት ነው ብለን በትዕግስት ሸፋፍነን እንደብቀዋለን። ብዙ ሰዎችን ወደኋላ የሚያስቀራቸው ይሄ ነው ብዬ ነው የማምነው። የታለንት ጉድለት አይደለም፣ የችሎታ የብቃት ማነስ አይደለም፣ ግን ፍርሃት ነው። ይሄ የመታየት ፍርሃት ከባድ ወጥመድ ነው። እሱን ወደዛ ማሽቀንጠር መቻል አለብን። በቃ ፉሊሽ ሆኖ መታየትን ማንም ሰው መፍራት የለበትም። ካንቴንት እንደዚህ መስራት የሚፈልግ ብዙ ሰው አለ። ግን ሰው ምን ይለኛል ባይታይስ፣ ቪው ባይኖረውስ፣ ብዋረድስ የሚል ነገር አለና እሱን ኤምባራስመንት መቀበል መቻል አለብን። የዛኔ ነው ፖቴንሻላችን ያለን አቅም እየወጣ እየታየ የሚመጣው። ስለዚህ አቅም የሚባለው ነገር ምንም ዋጋ የለውም ኤምባራስድ መሆንን ካልፈቀድንለት። የዛኔ ነው የምንታየው። አለበለዚያ ተደብቀን ህይወታችንን ሙሉ የምንኖረው። ስለዚህ ፈቃደኛ እንሆን፣ መዋረድን እንፍቀድለት። ኢትስ ኦኬ እንዋረድ።